አራድነት መሆን ካለበት የእውነት ለመናገር ፋሽን እናድርግ ካሉ ፋሽን ሊያደርጉት የሚገባው፣ ስታይል እናድርግ ካሉ ስታይል ሊያደርጉት የሚገባው በሚስታቸው ተወስነው መኖር፣ አክብረውና አፍቅረው መኖር፣ ለልጆቻቸው ጊዜ መስጠት፣ እቤት በጊዜ መግባትን፣ ጤናቸውንና ንጽህናቸውን መጠበቅን፣ ከሱስ መጽዳትን፣ የቢራ ቤት አማሾች አለመሆንን፣ ይልቁኑ በሚስትም በልጆች መካከል እቤትን ማድመቅ፣ ወደ መንግሥተ ሰማያት ለመጓዝ ራሳቸውን ማቀበል። ይሄ ዓለም ከሚየደራረበ ከሚያመጣባቸው የቤት ስራዎች ራሳቸውን እያቀለሉ ወደ ዋናው ዓላማና ትኩረት ወደ ግባችን ወደ ክርስትናችን እንዲመለሱ። ይሄ ነው ፋሽን መሆን ያለበት። አራድነት መሆን ካለበት የእውነት ለመናገር ይሄ አራድነታቸው ቢሆን ይጠቅማቸዋል። ያኛው አራድነት ግን ይጎዳቸዋል። ጤናቸው ይቃወሳል፣ ገንዘባቸውን ያባክናሉ፣ ትዳራቸውን ይበትናሉ፣ ልጆቻቸውን ቤተሰብ ይበትናል፣ ጉስቁልና ይበዛል፣ ያለ ጧሪ ያለ ቀባሪ ይቀራሉ፣ አገር ትመክናለች፣ ማህበረሰብ ይጠፋል። ይሄ ጉዳቱ እኮ የትየለሌ እኮ ነው።